ጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይ ነበር መጥቶ ቴኬር የሚያደርገኝ ሰው አጣው እንዴት ሊሆን ይችላል ያልኩት በቃ እንደዛ ነው የነበረው አለኝ እና ሆስፒታል ብቻዬን ነበር የነበርኩት ነርሶቹ ናቸው በጣም ዲሲፕሊን ናቸው እነሱ የተንከባከቡኝ እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች ከፈለክ ብትሆንና መጽሐፍን ይዘህ ሂድ ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ ከየትኛው ቤት አዲስ አበባ ካለው ማለት ነው የሚል ጠንክራ ያለ ነገር ተናገረች እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንከብካቤ አደረጉለት ሆስፒታሉ ላይ ከዛ ወደ ኢትዮጵያ መጣ ቅድም እንዳለችው በታችን እነሱ አገኙት ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ ከዛ ዞሮ ምን ተባለ እኔ ባጋጣሚ እንግዲህ በዙሪያው ብዙ ሰው ነው ነፃነት ታውቃለህና በጣም በዙሪያው ብዙ ሰው አለ ጓደኛ የሚላል አብሮት ብዙ ሰው ነው የሚውለው እና መጨረሻ ላይ ግን ህንድ መታከና አለበት የሚል ጫና ተፈጠረ መጨረሻ ላይ እኔ ተመረጥኩኝ ወንድሙ አወያዩኝ ደውለው ጠየቁኝ ምን ችግር አለው ለወንድሜ እና ሊቨር ያስፈልገዋል ጉበት ያስፈልገዋል ተባለ በዛ ጉዳይ ላይ እኔ ምርመራ አደረግን ማነው አደራ ሆስፒታል ከዛ አጠቃላይ ያለውን ፕሮሰስ እኔ እሱ እህቴ ሆነን ነው ኢሚግሬሽን እስከ ህንድ ኤምባሲ ድረስ ያለውን አጠቃላይ ሂደት አብረን ጨረስን መጨረሻ ላይ እኔ ያው ጉበት ልሰጠው ካስፈልገው በቃ ያስፈልገዋል ተብሎ በቃ እኔ ምርመራ አደረኩኝ ሙሉ ቼክ አፕ ተደረገን እዛው ጥቁር አንበሳ ሄደን ተፈራረምን እነዚህ ፕሮፌሰሮች ነበሩ ዶክተሮች ሶስት ሆነው ተቀመጠ ጥያቄ ጠየቁን ከዛ በኋላ ተፈራረምን ወንድሜን ስለምወደውና በህይወት እንዲኖር ስለምፈልግ እሰጠዋለሁ ብዬ እኔ ፈረም ከዛ ተያይዘን ህንድ ሄደን ማለት ነው እንደ 40 ቀን በህክምና አብረን ቆይንና ህንድ ያልታከመበት አንዱ አሜሪካን ሀገር መታከም ይችላል ያልታከመበት አንዱ ምክንያት ምንድነው የባለቤቱ አልተረዳችውም ፍቃደኛም አልነበረችም ለምንድን ነው ፍቃደኛ ያልሆነችው ባለቤቱ ይሄንን ጉዳይ በደንብ እናወራበታለን እንድናወራበትም እንፈልጋለሁ እናንተ እንደ ቤተሰብ እንደ ቅርብ ቤተሰብ የምታውቁት ነገር ካለ ብታካፍሉን አይ ይሄ ባይነሳ ጥሩ ነው ካላችሁ ደግሞ መዝለል እንችላለን ግን ፈቃደኞች ከሆናችሁ ብታካፍሉን ደስ የሚለ ነገር የምታውቁት ነገር ነበር ወይ ምንድን ነው ነበር ፈቃደኛ አይደለችም ማለት በራሱ ምን ማለት ነው ሚስት ነች ትዳር ነው ልጆች አሏቸው ስለዚህ ከልጆች ማለት የባል ህይወት አይደለም ወይ ምንድን ነው ፈቃደኛ አይደለችም ማለት የምታውቁት ነገር ካለ እስኪ ወንዴ የምትነግረን ካለ እንግዲህ እኔ እንዳልኩ ያው ህንድ ሄድን የህክምናው ፕሮሰስ ተጀመረ 40 ቀን ነው እየተቀመጥነው እኔ በ40 ቀን ውስጥ በጣም ብዙ ነገር ነው ያወራነው እኔ እንደውም ያን አጋጣሚ በጣም ስለምፈልገው አነሳን በትዳሩ ጉዳይ እንዴት ነው ነገር አልኩትኝና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው ትዳርህን ነው ትዳርህ በቃ በዚህ ሁኔታ እስከ መቼ ነው የሚቀጥለው ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት ያለብህ ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎች አርቲስቶች እንደዛ መኖር አለብህ ወይም እሷ ወደዚህ መጣት አለባት የሚል ነገር አነሳሁኝ አይ እሷ ወደዚህ መጣት አትፈልግም እና እንዴት ነው በዚህ ሁኔታ የሚቀጥለው የሚል ነገር አነሳሁኝ ግን ዞሮ ምንድነው እኔ ያው እሱም ጋር ስናወራ የነበረው የነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው ምን ማለት ነው ጥቅሙ ማለት በቃ እሱ ከዚህ እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2000